ሰዎች እንግዲህ ዛሬ እንደምታውቁት ዝናብ ስለሆነ ነው ኦዲዮ እየቀደሰ ያልነበረው ግን ይሄው ዛሬ በጊዜ ተመልሻለሁ ማለት ነው እና እንደምታዩት ከሆነ ይሄንን ለመጫወት ብራዚልን መርጬ ከማን ጋር እንደሆነ ባላቅም ሀገሩን እየጫወትን ነው ማለት ነው። ከዛ በኋላ 4-0 እየመራ ነው። ሃፍ ታይም በኋላ ነው ሪካርድ ማድረግ የጀመርኩት ኦዲዮ አቃለው። በጣም ይቅርታ ዝናብ ስለነበረ ነው ቅድም እንደነገርኳችሁ። አሁንም አላባራም እንደምታዩት። አሁን ወደ ጌሙ እንመለስ። ካልሆነ ወይ ኦዲዮን ቆርጠዋለሁ ማለት ነው ከድምጹ እንትን ካለ ከረበሸ እና ኔይማር አምስተኛችንን ጎል አግብቶልናል ማለት ነው። ቀዝቀዝ እያለ ስለሆነ ዝናቡ በጣም አሪፍ ነው። እስቲ በስማም ሳተው ወይኔ ባለፈው እንደነገርኳችሁ ከሆነ ሴሌብሬሽናቸው ራሱ በጣም ጽድት ያለ ሴሌብሬሽን ነው የሚያደርጉት። እስቲ ፓስ ኧረ በስማም ፓሳቸው ግን በጣም ደስ ይላል። የፉትቦል ላይ ዲኤልኤስ ላይ ትሩቦል ምናምን ስለሌለ ነው መሰለኝ በቢ ነው እንትን የሚለው ግን በጣም ደስ የሚለው በቢ ስትጠቀም ይመጥነዋል። ወይ ትሩቦል ራሱ ነው የሚመጥነው ለትሩቦልም ለምንም ብቻ የሚመጥነው ራሱ ነው። በጣም ደስ የሚል ጌም ሆኖ ዲኤልኤስ በጣም ደስ የሚል ጌም ነው። ኢፉትቦልም በጣም ደስ የሚል ጌም ነው እንደዛው። እስካሁን ድረስ ያልተጫወትኩት ኤፍሲ ነው። እንግዲህ ኤፍሲን ቲሜን አሳያችኋለሁ ማለት ነው። እኔ ጌም የጀመርኩት ራሱ በኤፍሲ ነው። እሱ ጌም ላይ የሚደርስበት ጌም ያለ አይመስለኝም። እኔ ግን አሁን ከፊፋ ጋር እንትናቸውን ካቋረጡ በኋላ ሊንሳቸውን ካቋረጡ በኋላ በጣም ያስጠላ ጌም ሆኗል ማለት በጣም ይደብራል። እና አሁን ጌም ግራፊክሱ ምናምን ዝቅ እያለ ነው ምናምን የድሮ ፊፋ 23 ላይ ያለው ግን በጣም ደስ የሚል ጌም ስለነበር ብዙ ሰው ይጫወተው ነበር። አሁን ግን ብዙ ሰው አይጫወተውም። አሁን የሚጫወቱት ኢፉትቦልና ዲኤልኤስ ብቻ ነው። ምክንያቱም ፊፋና ኤፍሲ እንትን ብለዋል ድላቸውን ማለት ኮንትራታቸውን አቋርጠውታል ማለት ነው። እና በጣም ኤፍሲ በራሴ ሰራዋለሁ ያለው ጌሙን ሰራለሁ ብሎ ነበር ግን ሊሆንለት አልቻለም። ማለት ኤፍሲ ማለት ኢኤ ስፖርት ነው ኤፍሲን በራሴ ሰራዋለሁ ያለው ግን ምንም አድርጎ ሊሰራው ስላልቻለ አሁን እንዳሰብኩት ይመጣል ብዬ አላስብም እኔ። እና እስቲ ቆይ አንዴ መለሳለሁ ማለት ነው። ይሄው እንደምታዩት እንግዲህ 700 ጣና አግብተ እየተመለስን ነው ማለት ነው። ብራዚል እዚህ ጋር ጎረቤት እየጠሩኝ ስለሆነ ነው በጣም ይቅርታ ዝም ያልኳችሁ ትንሽ ደቂቃ። በስማም ሳቶ ጃው ፔድሮ እና ቅድም እንደነገርኳችሁ ከሆነ ኤ ስፖርትና ፊፋ እንትናቸውን አቋርጠዋል እና አሁን እኔ ከገባው ራሱ በጣም ስለቆየው ይመስለኛል በጣም ብዙ አብዴት የማደርገው ነገር ይኖረኛል ብዬ አስባለሁ። እና እስከዛ ድረስ እኔ ኢፉትቦል ነው በደንብ እየጮትኩ ያለሁት። በጣም ደስ የሚል ጌም ነው ማለት ድሮ እንደውም ከሜሲ ከባርሳ ጋር እንትን ኢፉትቦል ኮንትራት ከማድረጉ በፊት ከባርሳ ጋር ለሮናልዶ በጣም ትልቅ ክብር ነበረው። እንደውም ትዝ ይለኛል የጁቬንቱስ በጁቬንቱስ ቲም ነበረ እንትን ያለው እና ኢፉትቦል ላይ ሮናልዶ መጥቶ አያውቅም ለምትሉ ኢፉትቦል ላይ ሮናልዶ መጥቶ ያውቃል 19 ላይ ይመስለኛል ጁቬንቱስ እያለ መጥቶ ነበር። እና እንደምታዩት ከሆነ ይኸው 8-0 እየመራው ነው ማለት ነው። ማን እንደሚሰጠኝ ደግሞ አብረን እናያለን ማለት ነው። ይኸው በስማም ጆው ፔድሮ ቮሊዩን ሳተው ወይኔ። እና እንደምታውቁት እኔ በጣም ላይክ እና ቪው በጣም አልታይ ያለኝ ነው። እና ታዲያ ከሚያዩት ሰዎች በጣም ትንሽ ሰዎች ብቻ ናቸው ላይክ እና ሰብስክራይብ እያደረጉ ያሉት ማለት ነው። እና ላይክ እና ሰብስክራይብ የማታደርጉት ለምንድን ነው? 12 ሰው አይቶ 2 ላይክ ምን ይሰራልኛል? 12 ሰው የሚያዩ እኔ እኮ በደንብ ታይቶ እናንተን ለማስደሰት እኮ ነው እንደዚህ እየጫወት የምሰራው አይደለ? ብዙ ታይፕ እና ኢንፎርሜሽን ይዤላችሁ እየመጣው ነው።
እንግዲህ እንደምታውቁት ችሎታው ባይኖረኝም የጌሙ ትንሽ ኖሌጅ ያለኝ ይመስለኛል። ላይኖረኝም ይችላል አላውቅም፣ ግን ያለኝ ይመስለኛል ለራሴ ማለት ነው። እና ይኸው እያለቀ ነው ጨዋታው ማለት ነው። ኔይማር ኮርናውን ሊያዋጣልን ነው። እኔ ብዙ ጊዜ እንትን የምለው ፍሮም ዲፕን ነው የምጠቀመው ለኮርና። ወይኔ ይኸው እንግዲህ በስማም ዝናቡ ባሰበት ማለት ነው። እንግዲህ ከኦዲዮዋችንን በዚሁ እናቋርጠዋለን። አለቀ። ይኸው እንግዲህ አሸንፈናል ማለት ነው። 20 ቲም ነው ያሸነፍነው እና ቶሎ እንቀበልና ቪዲዮዎችን በዚሁ ላይ ያልቅ ነው ማለት ነው። ወይ ዝናብ ካቋረጠ በኋላ ቀጥልላችኋለሁ። ይሄ ምን እንደሆነ ባላውቅም ነው እንግዲህ ይኸው ተቀብለናል ማለት ነው። ደስ 10 እሺ፣ እናመሰግናለን። እና ሉዊስ ዲያዝን ደግሞ በእንተኑ ሰጥቶኛል፣ በፔናልቲ መምቻው ተቀብዬ ሰጥቶኛል ማለት ነው ሉዊስ ዲያዝን። እና ከኔ ጋር መጮት የሚፈልግ ኮሜንት ላይ እየገባ እንጮት ማለት ይችላል ማለት ነው። እንግዲህ ከነ ጆናታን ዴቪድ አልተቀበልኩም። ለምን ረበሰ አለካ ሪሲቭ አላልኩም። በጣም ይቅርታ። አሁን ዝናቡ እያካፋ ነው ይመስለኛል። ቆይ ኮንታክት እሺ፣ አይ ገና ናቸው ማለት ነው። ገና ናቸው። እና እዚህ ጋር እንደምታዩት እስቲ ዲያዝ የታለ? ለዲያዝ ነው የምሰጠው ስኪል ትሬኒንግ ማለት ነው። ግን እኔ አይመስለኝ ለእሷ መስጠት አልፈለኩም። ለእንትና ለያማል ነው የምሰጠው። ብዙ ጊዜ ያማል ዊንገሬ ስለሆነ ለእሱ ነው የምሰጠው። እንደምታዩት ብዙ ጊዜ ሰጥቼዋለሁ። ዲፒንግ ሹት ፐርፎርም ኤ ዲፒንግ ሹት ዌን ኢንተሪንግ ኤ ስታኒንግ ሾት ኮማንድ ዋይል ዘ ፓወር ጋጅ ኢን 20 አፕ ቱ 50% ፉል ይላል ማለት ነው። ከ20% እስከ 50% ፉል ሲሆን የምንመታበት ፓወር በጣም እንትን ይኖራል። እዚህ ጋር ፋይቲንግ ስፒሪት የሚል ተሰጥቶታል። ሎንግ ሬንጅ ሹቲንግ የሚል ተሰጥቶታል። ቺፕ ሾት ኮንትሮል የሚል ተሰጥቶታል። በጣም ብዙ የስኪል ሊስት ስኪል ሰጥቻለሁ እና እንደምታዩት ቲማችን በጣም ተለውጧል ማለት ነው። እንግዲህ ከባለፈው በጣም ተሻሽሏል። ቤሊንጋም ተቀብያለሁ። እንግዲህ እኔ አስተላለፈ እንዴት እንደሚሰራ አላውቅበትም። የምታውቁ ሰዎች ባካችሁን አስተላለፌ እንዳስተካክል ብትነግሩኝ ደስ ይለኛል ማለት ነው። እንደዚህ ባደርገው ሲዲም ጮት አይጮትልኝም፣ አይወጣም ወደ ላይ። እንደዚህ አድርጌዋለሁ ማለት ነው። እዚህ ጋር ትሮሳርድ ሌፍት ሚድ ነው እያጮትኩት ያለሁት። እዚህ ጋር ደግሞ ሴንተር ሚድ ነው እንትና ፔድሪ እያጮትኩት ያለሁት ማለት ነው። እና ቲምህን እንደዚህ ብትቀይረው እንደዚህ ጨምርልሃል የምትሉኝ ከሆነ ኮሜንት ላይ አስቀምጡልኝ ማለት ነው። የዛሬ ቪዲዮአችን በዚህ ያበቃል። ቀጣይ ቪዲዮ እስከምሰራላችሁ ድረስ ደህና ሰንብቱ።